ከልጅነቴ ጀምሮ ብቸኛ የምለው ህልሜ ምንድን ነበር ካላችሁኝ ሚሊዮነር መሆን ነበረ። በችግር ያደግኩ ልጅ ነበርኩ። ምንም አይነት ገንዘብ ወይንም ደግሞ መትረፍረፍን አይቼ አላደግኩም። ሁሌም ቢሆን ይህንን መግዛት አንችልም፣ አቅማችን አይፈቅድም እየተባልኩ ያደግኩ ልጅ ነኝ። ስለዚህ የህይወቴን ግብ ምን አደረግኩት? ሚሊዮነር መሆን፣ ስፔሻሊም ደግሞ በወጣትነት ጊዜ። በዛም የጀመርኩት ህይወት ከ16 ዓመቴ እስከ 20 ከ20 እስከ 25 ከ25 እስከ 30 ድረስ ብዙ አይነት ስራዎችን አከናውኜ ፈጽሜ ያለፍኩ ሰው በሆንም ግን ሚሊዮነር አልነበርኩ። ያው ደህና የሚባል ህይወት ግን አለኝ። ጥሩ የሽያጭ ሰራተኛ ስለነበርኩ የምኖርበትን ነገር አላጣሁም። ነገር ግን ዓላማዬ ሚሊዮነር መሆን ነበርና ያንንም ግብ ስላላሳካው ቆይ እስቲ ለራሴ ትንሽ የሚባል ጊዜ ልውሰድ አልኩና 2 ወር ራሴ ላይ በር ዘጋው። ሰልፍ ሜድ ሚሊዮነር የሚባሉትን ሰዎች ቁጭ ብዬ ማጥናት ጀመርኩ ማለት ነው። በራሳቸው ያለምንም ድጋፍ ወይንም ያለምንም ውርስ ራሳቸውን ሀብታም ማድረግ የቻሉ ሰዎችን ቁጭ ብዬ ማጥናት ጀመርኩ ለ2 ወር፣ ሌላ ምንም አይነት ነገር ሳላደርግ። ከድህነት ተነስተው ወደ ሀብት ማማ ያለፉ 10,000 የሚባሉ ሰልፍ ሜድ ሚሊዮነሮች ኢንተርቪው እንደተደረጉና ኢንተርቪዋቸውም ደግሞ በወረቀት መልክ ወይንም ደግሞ በጽሁፍ መልክ እንደተቀመጠም ደግሞ ሳቅ ለኔ ተመቸኝ ማለት ነው። እነሱ በህይወት ዘመናቸው ጥሩ የሚባለውን ነገር ያደረጉትን ነገር ይናገራሉ። የሰሩትንም ስህተት አቮይድ ያደረጉትንም ወይንም ደግሞ የሸሹትንም ነገር ተመለከቱ። ብዙ ነገሮችን በዛ ኢንተርቪው ላይ ስላገኘው እኔም ያንን ሁሉ ወሰድኩና የራሴን ቶክ አዘጋጀው። ሰዎች ፊት ቀርቤ ያንን ያነበብኩትን የወሰድኩትን ነገር እንዴት አድርጌ ያቀርበዋለሁ የሚለው ነገር ተመለከትኩ። ያንንም ንግግሬን The 21 Success Secrets of Self-Made Millionaires ብዬ ሰየምኩት። ከምንም ተነስተው ራሳቸውን ሚሊዮነር ያደረጉ ሰዎች የተጠቀሙት 21 የስኬት ሚስጥሮች ብዬ አወጣሁለት። ታዲያ ከ2 ወር በኋላ ይህንን ንግግሬን በሰዎች ፊት ላቀርብ ቻልኩ ማለት ነው። ልክ ንግግሬን ከጨረስኩ በኋላ ታዳሚው እንዳለ ተነሳና ጨበጨበልኝ። እንዴት አይነት የሚገርም ንግግር ነው! ናስቲ እኛ ድርጅትም ይህንኑ ተመሳሳይ ንግግር አቅርብልን ብለው መጠየቅ ጀመሩ። እኔም ደግሞ ደስ ብሎኝ እሺ ብዬ ተቀበልኳቸው ማለት ነው። የ60 ደቂቃ ንግግር የነበረው ቀስ እያለ ወደ 90 ደቂቃ አለፈ። ከ90 ደቂቃ ወደ ግማሽ ቀን፣ ከግማሽ ቀን ወደ ሙሉ ቀን፣ ከዛም አልፎ ዓለምን እየዞርኩ ይህንን ተመሳሳይ ንግግር ማቅረብ ቀጠልኩ። በኦዲዮ መልክ ቀዳሁት። በተጨማሪም ደግሞ በቪዲዮ መልክ ማስቀመጥኩት። በዲጂታል መንገድ በህዝብ እጆች ላይ ሊገኙ ቻሉ። በተጨማሪም ደግሞ በመጽሐፍ መልክም ደግሞ ጽፌ አሳትሜያለሁ። ከዛ በኋላ እንግዲህ በሺዎች የሚቆጠሩ ሰዎች ሚሊዮነሮች ሲሆኑ ተመልክቻለሁ። ልክ እንደ ማስተር ሼፍ አድርጋችሁ ተመልከቱት። ከማስተር ሼፍ ጋር ጊዜያችሁን የምታሳልፉ ከሆነ በጣም ገራሚ የሚባሉ ወይንም ጣፋጭ የሚባሉ ምግቦችን እንዴት መስራት እንደምችሉ ማወቃችሁ አይቀርም፣ ትለምዳላችሁ። በስኬትም ካያችሁት ልክ እንደዚሁ ነው። ለምሳሌ አሁን 100 ሰው ውሰዱ። ከኮሌጅ የተመረቁ ከዩኒቨርሲቲ የወጡ 100 ሰዎችን ውሰዱና ከ100 ተመራቂ ውስጥ አንዱ እጅግ የተባለ ሀብታም መሆኑ አይቀርም። ሌሎች 3 ተማሪዎች ደግሞ በህይወታቸው ዘመን ውስጥ በጣም አሪፍ የሚባል ህይወትን መገንባት የሚችሉ ይሆናሉ። 15 የሚባሉት ተማሪዎች ደግሞ በህይወት ዘመናቸው የሆነችን ገንዘብ ከጎን ቁጭ አድርገው መተማመኛ ያገኙ ይሆናሉ። ነገር ግን 80% የሚሆኑትን ተማሪዎች ብትመለከቱ በህይወት ዘመናቸው ሩቅ የሚባል ደረጃ ላይ የማይጓዙ እስከ ጡረታ ዘመናቸውን በእድል ከደረሱ የዛኔ ደሃ ሆነው የሚቀሩ ማምሻ እድሜያቸውንም ከማረፍ ይልቅ እየሰሩ የሚሞቱ ሰዎች ይሆናሉ። አሁን እኔ የተማርኩ ሰው አይደለሁም። እስከ 12ኛ ክፍል ተምሬያለሁ። ከዛ በኋላ በልበል ተሰናብተሃል የሚል ሜሴጅ እንጂ ዲፕሎማ በፍጹም አልደረሰኝም ነበረ። ተማሪዎች ስራቸውን በትክክል እንዲሰሩ የኔን ስም እየተጠቀሙ ያስፈራሯቸው ነበር። ጠንክረ ካልተማርክና ጠንክረ ካልሰራ ልክ እንደ ብራያን ትሬሲ ትሆናለህ ይባላሉ። እነዛም ተማሪዎች እንደኔ መሆን ስለማይፈልጉ የቤት ስራቸውን በትክክል ይሰሩ ነበር። እኔም ደግሞ ከሃይ ስኩል እንደወጣው መጀመሪያ ያደረግኩት ነገር ስራ መፈለግ ነበር። የመጀመሪያውም ስራዬ በሆቴል ውስጥ ሳህን ማጠብ ነበረ። በሰዓትም $1 ከ12 ሳንቲም ይከፍሉኝ ነበረ። አስታውሳለሁ ፕሮሞት ስደረግ ወይንም ደግሞ የስራ እድገት ሲሰጠኝ ደሞዜን $1 ከ14 ሳንቲም አድርገውልኝ ነበረ። 2 ሳንቲም የደሞዝ እድገት ስለተደረገልኝ እንዴት አይነት ደስታ ላይ እንደነበርኩ አሁንም ድረስ አስታውሰው ደስ ይለኛል። ለብዙ ዓመታት እነዚህ የልፋት የሚባሉ ስራዎችን እየሰራው ነው ያለፍኩት። ሳህንን እያጠብኩ ነው የጀመርኩት። ያንን ስራ እስካጣሁበት ጊዜ ድረስ ስሰራው ነበረ። ከዛም ደግሞ ወደ መኪና ማጠብ አለፍኩ። ያንንም ስራ ድጋሚ እስካጣ ድረስ አሁንም በዛ መንገድ ላይ እየቀጠልኩ ነበር። ወደ ጽዳት ድርጅት ውስጥ ገብቼ የጽዳት ሰራተኛ ሆኜ አገለግልኩ። ያላጸዳሁት ነገር የለም። መሬት፣ ግድግዳ፣ ሽንት ቤት ሁሉ ነው።
ልጅነቴ የጠቀመኝ እዚህ ጋር ነው። በቃ ልክ ከስራ ስባረር እንደ ፌሊየር ወይንም እንደ ውድቀት ሳይሆን የምመለከተው እስከዛሬ ሰርቼ የማላውቀውን ስራ ደግሞ ልፈልግ ብዬ ያልሰራሁትን ስራ ፈልግና ደግሞ አዲስ ስራ ሰራለሁ ማለት ነው። በአሁኑ ጊዜ አንድን መስሪያ ቤት ለመልቀቅ ካሰባችሁ ወይንም ደግሞ እነሱም እናንተን መሸኘት ከፈለጉ ከ2 ሳምንት በፊት ይነግሯቸዋል። ይሄ ወር የመጨረሻ ወር ነው ትባላላችሁ። ሌላ ስራ ትፈልጋላችሁ በዛች በ2 ሳምንት ጊዜ ውስጥ። በእኛ ጊዜ ግን ከስራ እንደተባረርን የምናውቀው የስራ ቦታችን ላይ ስንገኝ ነው። በቃ ከዚህ በኋላ አንፈልግም ይላሉ። ደሞዛችሁን ይሰጧቸዋል፣ ይሸኟቸዋል። ስለዚህ ወዲያውኑ ከተሰናበታችሁ ደግሞ ቶሎ ብላችሁ ስራ ለማግኘት ትንሽ መቸገራችሁ አይቀርም። ስለዚህ ብዙ አይነት አክቲቪቲዎችን አደርግ ነበረ። በቃ ከቦታ ቦታ እየሄድኩ ፈልጋለሁ። መኪናዬ ውስጥ ነው ማድረው። እንደዛ አይነት የህይወት ሁኔታ ላይም በሆን ግን ሁሌም ቢሆን አይምሮዬ ውስጥ አንድ ፋንታሲ ብዬ የምመዘገበው ነገር አለ። በቃ ልክ እንደ ቀን ቅዠት ብላችሁ አስቡት። የሆነ ሰዓት ላይ በጣም ትልቅ የሚባል ባለሀብት እንደመሆን ይሰማኝ ነበር። እየወጣው ንግግር ወደ ማድረግ ህይወት ውስጥ ከመግባቴ በፊት እንግዲህ የነበረኝን ነገር እየነገርኳችሁ ነው። ያቺን 2 ወር ወስጄ ግን ህይወቴን ለመለወጥ ከለፋው በኋላ እነዚህ ከድህነት ተነስተው ህይወታቸውን የለወጡ ሚሊዮነሮች ምን ቢያደርጉ ነው የሚለውን ነገር ካየው በኋላ ግን እያንዳንዱን የማነበውን ነገር በጣም በቀላል መንገድ ማስተዋል ጀመርኩ። ምክንያቱም የሚናገሩት ነገር በጣም ቀላል ነገር ስለነበረ። ታዲያ እነዚህ ከድህነት ተነስተው አሁን ሚሊዮነር የሆኑ ሰዎች እነዚህን ቀላል ነገሮች አድርጌ ነው ሀብታም የሆንኩት ማለት የሚችሉ ከሆነ ማንኛውም ሰው እኮ መሆን ይችላል አልኩ። ታዲያ በጊዜ የተረዳሁት ነገር ምንድነው? ዲፔንደብል የሚባል ካሽ ፍሎ እንደሚያስፈልገኝ ነው። የምተማመንበት ከወር ወር የማይቀርብኝን ገንዘብ ማግኘት መቻል አለብኝ። እዚች ምድር ላይ በጣም አስደናቂ የሚባሉ ነገሮች ልክ እንደ ሮኬት ሳይንስ ከባድ አይደሉም። ወይንም ደግሞ ውስብስብ የሆኑ ነገሮች እንድትቀበሉኝ ወይንም እንድትማሩ እየጠየቅኳቸው አይደለም። በጣም የምትቸገሩት የመጀመሪያውን ሚሊዮን ስታገኙ ነው። ያቺን 1 ሚሊዮን ለማግኘት በጣም ትለፋላችሁ። 2ኛው ሚሊዮን ግን አያለፋችሁም። ልክ እንደ መጀመሪያው ልትለፉ አትችሉም። እንደውም አይቀሬ ነው የሚሆንላችሁ። ያንን ገንዘብ ማግኘታችሁ አይቀርም። ምክንያቱስ ምንድነው ካላችሁ ጂም ሮን በአንድ ወቅት የተናገረውን ነገር መናገር እፈልጋለሁ። ዋናውና ከባዱ የሚባለው ነገር ሚሊዮነር መሆን ሳይሆን ሚሊዮን የሚያገኝን ሰው መሆን ነው። አንዴ በሚሊዮን የሚቆጠሩ ገንዘቦችን መስራት የሚችል ሰው መሆን ከቻላችሁ ሚሊዮኖቹ መምጣታቸው አይቀርም። ስለዚህ ከባዱ ነገር ያንን ሰው መሆን ነው ይላል። ይህ ማለት ምን ማለት ነው ብራያን ትሬሲ ካላችሁኝ ሙሉ ለሙሉ አዲስ ሰው መሆን አለባችሁ ማለት ነው። እዚህች ዓለም ላይ ካሉት ከ99 በመቶዎቹ ሙሉ ለሙሉ ልትለዩ ይገባል። ባህሪያችሁ፣ ካራክተራችሁ፣ ሁሉም ነገር